እንደው ልጆቼና ባለቤቴ ቢጠየቁ ደስ ይለኝ ነበር። ዘፈኑን አቋርጬው እኔ በመስኮት ዘልዬ ወጣሁ። ምክንያቱም እኔ ሊያስሩኝ የመጣው ይመስለኝ እንጂ ያን ጊዜ ሸሽተው የመጣው አልመሰለኝም እነሱ። ይሄ ያንቺ ድርሻ ነው፣ ይሄ እኔ ድርሻ ነው የሚባለው ነገር ልጆቹንም ይጎዳል፣ ቤተሰቡንም ፍቅር ያሳጣል። አብረን አረቄ አልጠጣንም፣ አብረን ጠላ አልጠጣንም፣ አንተ እኔና ታስረድ ተወስደለዋለሁኝ። ይስቃል እሱ ከኋላ ተስቃል አረሰለው። አደራምለው ለወላጆች ነው። የዛሬው እንግዳችን ከልጅነቱ ጀምሮ ለጥበብ በነበረው ፍቅር ምክንያት ወደ አዲስ አበባ በመሄድ በሚሰራበት ወቅት ብዙ ፈተናዎችና ገጠመኞችን አስተናግዷል። ድምጻዊ ሰማኝ በለው ባላለው ወይም በቅጽል ስሜ ሰሜ ባላገር ድሉን ስላገኘው እኔም አመሰግናለሁ። ሰሜ ባላገሩ እያልኩ ነው ጨዋታችንን የምንቀጥለው። ሰሜ እስኪ የተወለደ የታደገ ብዙ ጊዜ በመገናኛ ብዙሃን ይህንን ተናገረዋለህ፣ ነገር ግን ለኛ አድማጮችም እንደ መግቢያ የሆነን ዘንድ የተወለድኩት ጎጃም ክፍለ ሀገር ባህር ዳር ከተማ ልዩ ስሟ አባፋሲሎ ወይም ቀበሌ 3 በጣና ዙሪያ ነው የተወለድኩት። ሰማኝ በለው ወይም ሰሜ ባላገር እንግዲህ የልጅነት ህይወቴ እንደማንኛውም የባህር ዳር ልጆች በጭቃውም በአዋራውም በዝናቡም በውሃውም እየቦረቅኩኝ እና ያደግኩት። አንተና ጥበብ መቼ ነው የተቆራኛችሁት? ግንኙነታችሁ እንዴት ነው? አጀማመርህ? እንግዲህ በ1974 ዓመተ ምህረት የ14 ዓመት ህፃን ነኝ። ታዳጊ ህፃናት የሚባል ኪነት ነበር በእኛ ጊዜ። በታዳጊ ህፃናት ነው ወደ ጥበቡ የገባሁት። ያን ጊዜ ትዝ ይለኛል ደብተሬን በጉዬ ሸጉጬ ገና ምን ልበል 5ኛ ወይም 4ኛ ክፍል ተማሪ ሆኜ ነው እንግዲህ ወደ ታዳጊ ህፃናት ውስጥ ገብቼ በድምጻዊነት እንደ መዝሙርም እንደምንም ይያል ከጥበቡ ጋር ተቀላቀልኩት ያኔ ነው። አክቹአሊ እናትና አባቴ ተለያይተው ስለነበረ እኔ ያደግኩትኝ ከአያቴ ጋር ነው። በአያት ስታድግ ትንሽ እንደፈለክ የመሆን ነፃነቱም አለና በአርቱ ውስጥ ስገባ በዚህ ጥበብ ውስጥ ስገባ ብዙ ተጽዕኖ አልደረሰብኝም። ትዝ የሚለኝ እንዲያውም በቃ የምትፈልገው እኔ አድጌ ማየት ነው የሷ ተስፋ የነበራት። በምንም መንገድ ልሂድ የኔን አድጎ በሁለት እግሬ ቆሜ ሰው ሆኖ ማየት ነበር የአያቴ ፍላጎት እና ምንም የነፈገች ነፃነት አልነበረም። እሱ ብዙ መሰናክል ያለበት ብዙ ፈተናዎች የነበሩበት አሁን ላይ ለደረስኩበት የገዘፈ ስም እና ዝና ብዙ መስዋዕት ተከፍሏል። እንደው ከመጀመሪያው ስነሳ ያው እንዳልኩ ከታዳጊ ህፃናት ተጀመረ። ከታዳጊ ህፃናት አዮማ የሚባል ኪነት ነበር። ከዛ በኋላ አዮማ ኪነት ውስጥ ገባው። ከቀበሌ አዮማ የክፍለ ሀገር አዮማ የሚባል ነበር። ከዛ እያለ በ1978 ዓመተ ምህረት ግሽ አባይ ኪነት ተቀላቀልኩኝ ማለት ነው። 78 ግሽ አባይ ከመግባቴ በፊት እኔ ሌላ ድርጅት ውስጥ በመዝገብ ቤት ሰራተኝነት ሰራ ነበር፣ የመዝገብ አያያዝ እና የዛን ጊዜ 127 ብር ነበር ደሞዜ 78 ላይ እና ያን ህዳር 11 ቀን ነው ትዝ ይለኛል ግሽ አባይ ውድድር ተደረገ። ግሽ አባይ አልፌ የገባው አንደኛ ሆኜ ማለት ነው ከድምጻዊ ግሽ አባይ ኪነት በ78 ዓመተ ምህረት በኢትዮጵያ ከገባው በኋላ ልክ በወሩ የ127 ብር ደሞዝ ለቅቄ የመጣው ሰውዬ 30 ብር እንጀራ ላልጋገር ይችላልኝ። ሌላ ነገሮችን ግን ከጎኗ ሆኜ ልጅ በማጠብ አስበው ቤት በ127 ብር 30 ብር ጋር በማንጠብ እጅግ በጣም ታማስተኛ ይብን ሰራተኛ ከሌለ ቤት ውስጥና የምግብ አብስሎ በማቅረብ ነው። ግን በቃ ለሙያው ካለኝ ፍቅር ከሙያው ካደበረኝ ክብር ሳንቲሙን አልነበረም። እውነት ለመናገር በዛን ጊዜ የነበሩ የጥበብ ሰዎች በሙሉ አሁንም ቢሆን አፌ ሞልቼ የምናገረው መጀመሪያው ሙያውን ነው የሚያስቀድሙት። የሚገርም ገጠመኝ ነው የምነግርህ። አሁን እዚህ ላይ እዛ እየሰራው ክለብ ገብቼ እየሰራው ነው። በቃ ኦሬዲ ከዚህ ጠፍቼ ሄጄ 700 ብር ደሞዝተኛ ነኝ። አዲስ አበባ ነው ያለሁት። በቃ የህይወቴን አቅጣጫ እየቀየርኩት ነው ያለሁትኝና በቃ ካሴት በመስራት ላይ ነኝ። አሁን ሙሉ አልበም እዛው ሆኜ ማለት ታንጎ ሙዚቃ ቤት የሚያሳትመው እሱን በመስራት ላይ ያለሁኝ። ልክ ግራር ሆቴል ስራ ላይ እንዳለሁ ማታ ክለብ ላይ የክፍለ ሀገሩ ይሰፋ አንደኛ ጸሐፊ ከአጃቢያቸው ጋራ እኔ የምሰራበት ቤት ተመጡ። ዘፈኑን አቋርጬው እኔ በመስኮት ዘልዬ ወጣሁ። ምክንያቱም እኔ ሊያስሩኝ የመጣው ይመስለኝ እንጂ ያን ጊዜ ሸሽተው የመጣው አልመሰለኝም እነሱ በዛን ሰዓት ማለት ነው። ከዛ በኋላ አንድ አጃቢ ያላቸው ሮጦ መጣና ያዘኝ። አብረን አረቄ አልጠጣንም፣ አብረን ጠላ አልጠጣንም፣ አንተ እኔና ታስረድ ተወስደለዋለሁኝ። ይስቃል እሱ ከኋላ ተስቃላ ረስለው ኧረ ሰሜ ተረጋጋ እባክህ ምንድነው ስለው ተረጋጋ ግድ የለህም እኮ ምንድነው መረጋጋው ልታስረኛል ስለው እኛም ሸሽተን ነው የመጣነው አለኝ። አላምንህም አልኩት። ለምንኝ ግድ የለህም አለና በልጁ ማለልኝ። ተመልሼ ገብቼ ምን እንደዘፈንኩኝ አላቅም ምን እንዳልሁኝ አላቅም ብቻ ትዝ የሚለኝ የኔ አበባ ነሽ የመድኃኒዓለም ያለሽ የሚል ነገር ነው የዘፈንኩት።
ሰው ሁሉ ምን አይነት ዘፈን ይላል አልገባውም። እኔ አንድ ትልቅ የተከበሩ ባለስልጣን ዘጋመጣ ቁጭ ብለው እና እነዛ ሁሉ ፈተናዎች አልፈው ያው ከዛ በኋላ ካሴት ይወጣ አለፈ። ብቻ ብዙ ነገር አለፈ። ቤተሰባዊ ህይወት ምን ይመስላል? አሁን ያለው ቤተሰባዊ ህይወቴ እግዚአብሔር ይመስገን ባለትዳርና የሶስት ልጆች አባት ነኝ። ከዛም ቀጥሎ የኢትዮጵያ ህዝብ ብርታት አለበት እኔን አይዞህ ብሎ ደግፎ እዚህ ጋር ለማድረስ ልጆችን ደግሞ እዚህ ጋር ለማብቃት ከእግዚአብሔር ቀጥሎ የኔና የእናታቸው ኃላፊነት፣ የኔና የእናታቸው እንክብካቤ፣ የኔና የእናታቸው ጥንቃቄ፣ የኔና የእናታቸው ለነሱ የምንሰጠው ትኩረት፣ ለነሱ የምንሰጣቸው ጊዜ፣ ለነሱ የምንሰጣቸው እንክብካቤ አሁን ላሉበት ደረጃ እንዲበቁ አድርጓቸዋል። ለምንድን ነው የጠየቁ? ብዙ ጊዜ በእኛ ሀገር እናቶች ናቸው እንጂ ለልጆቻቸው የሚቀርቡ የሚባለው አባቶች ብዙም የቀረቡ አይደሉም ይባላል። አንተ በቤት ውስጥ ልጆችን በመንከባከብ በመደገፍ ባለቤትን ስራ በማገዝ በኩል እንዴት ልትገልጸው ትችላለህ? ያንተን ድርሻ ያንተን አስተዋጽኦ። ይሄን ነገር እንኳን እኔ ከምጠየቅ እንደው ልጆቼና ባለቤቴ ቢጠየቁ ደስ ይለኝ ነበር። ግን ያው ስለሌሉ ከጎኔ ጉራ ባይሆንብኝ እኔ በጣም ነው ማግዘው። ባለቤቴንም ማግዛታለሁ። እምልህ ኃላፊነት የጋራ ነው። ይሄ ለገሌ ተብሎ የሚሰጥ ስራ አይደለም። እንደ ባህል ሆኖ የሴት ስራ የወንድ ስራ የሚባል ድሮ መስለኛል ድሮ ማለት እንችላለን እንጂ አሁን ሴቶችም የወንዱን ስራ በጣም አሳምረው ይሰሩታል፣ ወንዱም የሴትን ስራ አሳምሮ ይሰራል። ስለዚህ የኔ አመለካከት አሁን በምልህ ነው በዘመናዊው አመለካከት ውስጥ ነው ያለሁት። እንዲያው እንጀራ ላልጋገር ይችላልኝ፣ ሌላ ነገሮችን ግን ከጎኗ ሆኜ ልጅ በማጠብ ቤት በመወልወል አልጋ በማንጠፍ ታማስተኛ ይብን ሰራተኛ ከሌለ ቤት ውስጥ ምግብ አብስሎ በማቅረብ ልጆችን ቴኬር በማድረግ አልብሶ ትምህርት ቤት በመውሰድ በእነዚህ ሁሉ ነገሮች ላይ ትልቅ አስተዋጽኦ አደርጋለሁ። እኔ እውነት ለመናገር ሴት ልጅ እናት ናት፣ ሴት ልጅ ሀገር ናት፣ ሴት ልጅ ሁሉ ነገር ነች። አሁን ላለንበት እዚህ ጋር ለደረስንበት ትልቅ መስዋዕትነት ከፍላለች እናታችን። አባታችንም እንደዚሁ የሚችለውን ሊያደርግ ይችል ይሆናል። ግን ብዙውን መከራና ስቃይ እንደ ባህል ሆኖ የገፈቱ ቀማሽ የሚሆኑት ሴቶች ናቸው። ሴት እናቶቻችን ናቸው። ስለዚህ አሁን ላስተላለፍ የምፈልገው መልእክት ቢኖር ምንድነው፣ ለልጆቻችን ሁላችንም እኩል የሆነ ፍቅር ይኖራል። ይሄ ያንቺ ድርሻ ነው፣ ይሄ የኔ ድርሻ ነው የሚባለው ነገር ልጆችንም ይጎዳል፣ ቤተሰቡንም ፍቅር ያሳጣል። እንግዲህ ምንድነው እኔ አደራ ምለው ለወላጆች ነው። ህፃናት አትክልት ማለት ናቸው። አትክልት በደንብ ከተንከባከብነውና ከያዝነው አምሮና ተውቦ ትልቅ ዛፍ ሆኖ ጥላ ይሆናል። ከጥላነቱ አልፎ ለቤት መስሪያ የሚያገለግል ሊሆን ይችላል። ለብዙ ለአጥር የሚያገለግል ሊሆን ይችላል። ለብዙ ነገር እና ህፃናትም እንደዛ ናቸው። አድገው ጥሩ ደረጃ ለመድረስ የቤተሰብ ኃላፊነት አለብን። የቤተሰብ ኃላፊነታችን መወጣት ግዴታ አለብን። ወደዚህ ምድር ያመጣናቸው እኛ ነን። ፈልገው አልመጡም እነሱና ፈልገን ያመጣናቸው ልጆች ደግሞ ተንከባክበን አቅማችን በቻለው ምንም ባይኖረን አቅማችን በቻለው ልንረዳ ይገባል። ያለን ደግሞ ለሌለው ማዘን ይሄ ባህላችን ነው። ድሮም ባህላችን ነው። አሁንም ወደፊትም ጠንክሮ መቀጠል አለበት። ምክንያቱም ጎረቤት ጾሙን እያደረ እዚህ ጋር ጮማ ስትበላ ህሊናህም እንዲዋጣ ያደርገው። ይሄ ባህላችን መዳበር አለበት። ያለው ለሌለው ማዘን፣ የሥራ ፍቅር እንዲኖረን እነዚህን ብቻ ነው ማስተላለፈው። በጣም የምንወደው የምናደንቀውና የምናከብረው ድምጻዊ ሰማኸኝ በለው ሰሜ ባላገር ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ድሉን ስለሰጣችሁኝ። በድጋሚ እንገናኛለን። አይሆን መልካም ጊዜ።